700 ሚሊዮን ብር ምንጩ ያልታወቀ ገንዘብ ታገደ። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ማሳገዱን አስታውቀዋል። አገልግሎቱ በህገወጥ ገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረቡ በንቃት እየመረመረና ሪፖርት እያደረገ መሆኑን ለአህዱ ገልጿል። በዚህም መሰረት ተቋሙ ባለፉት 6 ወራት ብቻ 2483 በህገ ወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን ከዚህም ውስጥ 120 መዝገቦች ለተጨማሪ መረጃ ለሚመለከታቸው የህግ አካላት ማቅረቡን አመላክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነት ኮሚሽን ጉዳዩ ስራ አስፈጻሚ አቶ እንዳለ አሰፋ ለአህዱ እንደተናገሩት እነዚህን ሪፖርቶች ተከትሎ በተደረገ ማጣራት 700 ሚሊዮን ብር በላይ በህገወጥ መንገድ የተያዘ ገንዘብ በቁጥጥር ስር ውሏል ሲል ይህ ገንዘብ በህገወጥ የሰዎችን ዝውውር በሙስናና ሌሎች ህገወጥ ተግባራት ጨምሮ ከከባድ ወንጀል ድርጊቶች ጋር የተገናኘ ነው ሲሉ ገልጸዋል። ከተለያዩ ተቋማትና ባለድርሻ አካላት ከሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየተበራከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህን የእርዳታዎች ጥሪዎች በተገቢው መልኩ እንደሚቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበር አጠራጣሪ የፋይናንስ ግብይቶችን በማጣራት በህገወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ባንኮች አጠራጣሪ ግብይቶችን ሲኖሩ ሪፖርቶችን በማቅረብ ረገድ ቁልፍ ሚና ይጫወታሉ ያሉት ስራ አስፈጻሚው ከዚያም አልፎ በጥልቀት መመርመር የሽርክና የገንዘብ ማጭበርበር ዘዴዎችን ለመለየትና ለማስቆም ከፍተኛ ተዋጽኦ አድርገዋል ብለዋል።